እናንተን የሚቀበል በቤቱ የሚያሳድር እኔን ይቀበላል የላከኝን ጭምር። ይሆናል ወይ ወንጀል? ትእዛዙን ጠብቀው ተመርተው በሕጉ አካሄዳቸውን ከእርሱ ጋር ላረጉ በቤት የማይጠፋ ቢቆይ የማይከስም እሰጣችኋለሁ መታሰቢያና ስም። ጸጋችሁ ያበራል በዓለም ዙሪያ ሁሉ ካለ ሕያው አምላክ በማይታበል ቃሉ ትእዛዙ እንዲፈጸም በቅጥሩ እንዲወሱ በጻድቃን ሰማዕታት ቢሰየም መቅደሱ። በአክብሮት ብንሰግድ እግዚአብሔር ለቀባው ክብርን ስጡ እንዳለ ክብር ለሚገባው ስለ ስሙ ብለው ሁሉን ለተውለት ስማቸው ቢጠራ ገድላቸው ቢታተት ይሆናሉ ስህተት። እናንተን የሚቀበል በቤቱ የሚያሳድር እኔን ይቀበላል የላከኝን ጭምር። ነቢዩን ሊቀበል እጁን የዘረጋ ተካፋይ ይሆናል የነቢዩን ዋጋ። ከነኚህ ለአንዱ ከታናናሾቹ በደቀ መዝሙር ስም ውሃ ካጠጣችሁ ካለ በሰማይ ቤት አይጠፋም ዋጋችሁ። ስለ ተክለ ሃይማኖት ማመስገን መዘመር ገብረ መንፈስ ቅዱስ እያሉ መዘከር ከቅዱሳን ጻድቃን በረከት መከጀል ይሆናል ወይ ወንጀል?